ሰላም የዩቲዩብ ቤተሰቦቼ፣ ይህ የምትመለከቱት የቻይና ቦርድ አሰራር ነው። ልክ በዚህ መንገድ ኦሜጋዎቹ ኤሎቹ ከተዋቀሩ በኋላ በደንብ አድርጎ ከዚህ በኋላ የጂፕሰም ቦርዱ ይለጠፋል። በመጨረሻም የቻክ ስራው ይከናወንና የተሻለ የቦርድ ስራ ይሆናል ማለት ነው። ይህ የሰራነው ስራ በቦሌ ወሎ ሰፈር አካባቢ የቢሮ ስራዎች ናቸው። ለተጨማሪ ማብራሪያ እንዲሁም ስራዎች ከፈለጋችሁ ሞደርን ሆም ፊኒሺንግ የሚል የቲክታክ ፔጅ አለን። እዛ ፔጅ ላይ ማግኘት ትችላላችሁ። እንዲሁም ቤታችሁ ሙሉ የፊኒሺንግ ስራ ማሰራት ለምትፈልጉ የጂፕሰም ቦርድ፣ የሴራሚክ፣ የኤሌክትሪካል ስራዎች፣ የቧንቧ ስራዎች እንደዚሁም ሌሎችንም ስራዎች ማሰራት ለምትፈልጉ በተመጣጣኝ ዋጋ ሰርተን እናስረክባችኋለን። ተጨማሪ ነገሮች ከፈለጋችሁ በኮሜንት ሴክሽን ስር ማስቀመጥ ትችላላችሁ። እንደዚሁም ቤቱንም ፎሎ በማድረግ ትብብራችሁ ከወዲህ እንዳይለየን። አመሰግናለሁ።